የዋህም ከሆንክ ጨርቅ የለበሱ የሰው ተኩላዎች አሉ ያታሉሃል። ስለዚህ መንቃት አለብህ። እሱ እንዲያለው ሆኖ ግን ለተቸገረ ሰው የሚጨክን አንጀት ሊኖርህ አይገባም። ለማንም ቢሆን ሩህሩህ መሆን አዛኝ መሆን ጥሩ ነው። ሐታ ነብያችን ኢነላህ ከተበ ኢሕሳን አላ ኩል ሸይ አሉ። ሐታ ለእንስሳ እንኳን ሳይሆን ወይዛ ቀተልቱም ፈአሕሲኑ ቅትላሁ እንደ ሞት የፈረዳችሁበትን አይጥም ሊሆን ይችላል ባብል ሊሆን ይችላል አታሰቃዩት፣ ቶሎ ግደሉት አሉ። ሚን ባቢል ኢሕሳን ነው ራሱ እርፍ አድርጉት። ይሄ ራሱ ትልቅ ሰደቃ ነው። ሚን ባቢል ኢሕሳን ነው። ወይዛ ዘባህቱም ፈአሕሲኑ ዝብሃሉ ስታርዱም ደግሞ ቢላው ይቆርጣል አይቆርጥም ብላችሁ ፈትሹ። አላህ ይህድ አሉ بحضرة الذبيحة ኢማሙ ነወዊ ይሄን ሲሸርሁት በጉ አለችበት አጠገብ ቢላው እንዳትስሉ አሉ። አይወደድም። ይህ ጭካኔ ነው፣ አረመኔነት ነው። በጉ ሳይሰማ ወይዛ ዘበህቱም ዋሂደተን فلا تذبحوها بحضرة الأخرى ሌላው አያለች አንዷ እዛ አጠገቧ ሆና አንዷን አትረዱ አሉ። ምንም ባይነገር ይሄ ምን ባቢል ኢሕሳን ተደግነት የመነጨ ነው። ሐታ ይሄ እንኳን ሳይቀር እንኳን ለጎረቤት እንኳን ለሰው ልጅ ይቅርና ለእንስሳ እንኳን ሳይቀር እምትገሉትን ሊበላ የመጣውን እባብ ሲገለው እንግዲህ ልብስህን ያጠፋች አይጥ ሲገላት አታሰቃዩት። መግደል ካለባችሁ ቶሎ ግደሉት።